ስለዚህ ከኬጂ ስሪው በፊት ያው ልጆቼን ባለማወቅ መግባቸው የነበሩትን ምግቦች በዚህ አጋጣሚ ልናገር። ልጆቻችን ያው በጣም ሃይፐር ያደርጋቸዋል ብለን የምናስባቸው ምግቦች የሉም። እንደ ማንኛውም ሰው እኛ የምንመገበው ምግብ ነው እየመገብናቸው የሚኖሩት እና በጣም ፓስታ መኮረኒ በጣም እንጠቀም ነበረ። ፒዛ ነገሮች በጣም እንጠቀም ነበር። ምግብ አንመርጥም፣ ግን ሞር በቃ ኮንፈርት የሚሰማቸው እነዚህን ነገሮች ሲበሉ ነው። በፎርኖ ዱቄት እዛው በዳቦ ምጣድ እየጋገርኩኝ አበላቸው ነበር። ምክንያቱም አለመራባቸው ብቻ ሳይሆን በጣም ኢንተረስቲንግ ሆኖ የሚበሉትን ምግብ ለመመገብ የምንፈልገው ሁላችንም። አሁን ሲገባኝ ግን ያው ልጆቼን ለካ መርዝ ነበር እየመገብኳቸው የነበረው። ያ ሁሉ መጋጨት፣ ያ ሁሉ መንቀሽቀሽ፣ ያ ሁሉ ረስትለስ መሆን፣ ያ ሁሉ እንቅልፍ ማጣት በምሰጣቸው ምግብ መሆኑን አሁን ነው የገባኝ። ምክንያቱም የእኛ ልጆች ያው ከግሉተን ነፃ መሆን አለባቸው። የላም ወተት አይፈቀድም፣ ጣፋጭ አይፈቀድም፣ የታሸጉ ምግቦች በአጠቃላይ አይፈቀዱም። እኔ ደግሞ ስለ እንደዚህ አይነት ነገር አዌርነስ የለኝም። ሁሉም ወላጅ የሚያደርገው ምንድነው? ለልጁ በቃ ባገኘው አጋጣሚ ቆንጆ ነገር፣ ቆንጆ የጣፈጠ ነገር ማብላት ነው። ስለዚህ ቱናም ባረግ፣ በስጋም ባረግ፣ በቺዝም ባረግ በጣም ስፔሻሊ ደግሞ ፒዛ ነገሮች በጣም እንጠቀም ነበር። ሁለቱም ይበሉ ስለነበረ ማለት ነው።